ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። እሱ አብሮ ለመኖር ያለው ነገር ሰጥቶ መቀበል ነው። ይሄ ባህር የመጣው በገንዘብ ነው። ይሄ ባህር የመጣው በላንድ ስዋፕ ነው። በምንድን ንግግር ያስፈልጋል። በንግግር መሆን አለበት። ይህ ሲሆን የተከበረው ምክር ቤት መገንዘብ ያለበት ነገር በዚህ ብርጭቆ ውስጥ አንድ ውሃ ሞልቼ አንድ ጠጠር ብጥልበት ይታወቃል። ለምን? አነስተኛ ሳይዝ ያለው ብርጭቆና የያዘው ውሃ አነስተኛ። ጣና ሄጄ አንድ ጠጠር በወረወርበት ጣና ይታወቃል። የኛ ጎረቤቶች ማወቅ ያለባቸው ኮሬና ሐይቅን መለየት ያስፈልጋል። ኢትዮጵያ በትናንሽ ጠጠር አትታወቅም። በትናንሽ ጠጠር አትበተንም። ኢትዮጵያ ትልቅ ባህር ናት፣ ትልቅ ሀገር ናት። ይህን መገንዘብ ያስፈልጋል። ሲፈልጉ እንደሚያውቁ ማሰብ ጥሩ አይደለም። ኢትዮጵያ የሚያውቃትን ተከላክላ መልማት ትችላለች። ትልቅ ናታ። ሁከቱ የሚጎዳው ኮሬዎችን ነው፣ ሐይቆችን አይደለም።